ልጄ ይህ መጽሐፍ ከሺህ ዓመታት በፊት ያንተ አባቶች በብራና ጽፈው ደብቀው ያስቀመጡልን የታሪክ መጽሐፋችን ነው። አውሮፓውያኖች አንዴ በጦርነት አንዴ በሚስዮኖች ከዘረፉን የቀረን የጥበብ መጽሐፎች አንዱ ነው። እኛን ሲዘርፉ የኖሩበት ምክንያት ያንተ አባቶች በጣም ጥበበኛ ስለነበሩ ስለ ምህንድስና፣ ስለ ጠፈር፣ ስለ ፊዚክስ አብዛኛው ዓለም ላይ በሚታያቸው ቴክኖሎጂ ሳይቀር በዚህና በሌሎች መጽሐፎች ጽፈው አስቀምጠው ስለነበረ ነው። ስለዚህ እንደኛ ኃያል ሀገር ለመሆን ከፈለጉ እነዚህን የአባቶችህን መጽሐፍ በእጃቸው ማስገባት ይጠበቅባቸው ነበር። ኢትዮጵያ ማለት ትርጉሙ ምን እንደው ታውቃለህ? የተቃጠለ ፊት አይደል ልጄ። ኢትዮጵያ የተመሰረተችው በጊዮን መፋሰሻ በጣና ሐይቅ ዳር ነው። የመሰረታትም የካህኑ የመልከጼዴቅ ልጅ ኢቲኤል ነው። ለኢቲኤልም እግዚአብሔር በተራራ ላይ ተገልጾለት ስሙን ከኢቲኤል ወደ ኢትዮጵያ ቀይሮለት በጊዮን መፋሰሻ ጣና ሐይቅ ላይ ሀገር እንዲመሰርት ይጠቁመዋል። ኢቲኤልም እግዚአብሔር በሰጠው ስም ኢትዮጵያ ብሎ በጣና ሐይቅ ሀገር መሰረተ። ኢትዮጵ ትርጓሜው ቢጫ ወርቅ፣ ስጦታ ለእግዚአብሔር ማለት ነው። ስለዚህ ልጄ የሁላችንም የኢትዮጵያውያኖች የዘር ግንድ አባታችን ኢቲኤል ወይንም ኢትዮጵ ነው። ኢቲኤልና የሱ ልጆች በጣም ጥበበኛ ስለነበሩ መላውን አፍሪካ በማስተባበር አገር ቆርቁረው በአባታቸው ስም ኢትዮጵያ ብለው አሰይመው ልክ እንዳሁኑ አሜሪካ ኢትዮጵያ የተሰኘ ኃያል አገር መሰረቱ። የአሁኑ አፍሪካ የድሮው የኢትዮጵያ ልጆች በምድር ላይ ኃያልና ጥበበኛ ስለነበሩ በዚህ ዘመን አውሮፓውያኖች አፍሪካውያንን በቅኝ ግዛት እንደያዙት ያንተ አባቶች ደግሞ አውሮፓውያኖችን በቅኝ ግዛት ለረጅም ጊዜ ገዝተዋቸው ነበር። ያንተ አባቶች በጣም ጨዋዎች ስለነበሩ ልክ እንደነሱ ለመዝረፍ አልነበረም ቅኝ ግዛት የሚይዙት ጥበብና የእግዚአብሔር መንገድ ለማሳየት ጭምር እንጂ። ስለዚህ ተለምነው ነበር ዓለምን የሚገዟት። በጣም የሚገርምህ ልጄ አውሮፓውያኖች አፍሪካን ቅኝ ግዛት ከመያዛቸው በፊት ይህ የአፍሪካ ካርታ ኢትዮጵያ ይባል ነበር። የልሻኑ ሚስጥር ግን ምንድነው? የመጀመሪያው ሚስጥር በአባቶች ትንቢት ተተንብዮ ነበር። ኢትዮጵያ ኃያልነትና ክብሯ ተረስቶ እንደምትወድቅ ግን ትንቢቱ ከተነገረበት አንስቶ 14ኛ ትውልድ ላይ ልክ እንደ ኢቲኤል ኃያል ሰው ተነስቶ ኢትዮጵያን ሆነ አፍሪካን ዳግም አንድ አድርጎ ኃይሉንም ክብሯንም ይመልስላታል። ነገር ግን የትንቢቱ መፈጸም ማረጋገጫ 13ኛው ትውልድ በተራራ ላይ ቤት ሰርቶ ወንድማማቾቹን አስታርቆ መሬት አሳርሶ ከ14ኛው ትውልድ በፊት ተወራርሳ የመጣችውን ኒሻን እጁ ሲያስገባ ነው። ሁለተኛው ሚስጥር ደግሞ ከኒሻኑ በስተጀርባ በሚስጥር በግዕዝ የተጻፉ ጽሑፎች አሉ። የግዕዙም ትርጉም ደግሞ አንደኛው እንደዚህ ያሉ የአባቶቻችንን መጻሕፍቶችና የኢትዮጵያ ከርሰ ምድር በየቦታው የያዘውን የተፈጥሮ ሀብትና ማዕድናት ቦታ የሚጠቁም ነው። ልጄ 13ኛው አንተ ነህ፣ 14ኛው ደግሞ ያንተ የበኩር ልጅ ኢቲኤል ማለት ነው። ልጄ የዚህ ሁላ ነገር መሰረት ኒሻኑ ነው። ኒሻኑ 13ኛው ትውልድ ላይ ካልደረሰ የትንቢት መራዘም ምልክት ነው። በተጨማሪ ደግሞ ሊሻኑ ምትክ የለሽ ስለሆነ ኒሻኑ ከጠፋ ኢትዮጵያ ያላት ታሪክና ሀብት ለዘላለሙ ተዳፍኖ ይቀራል። ሊሻኑን ፈልገህ ከየትም ብለህ አምጣ። በል እንግዲህ ልጄ እግዚአብሔር ካንተ ጋር ይሁን። እግዚአብሔር ይከተልህ ልጄ። እግዚአብሔር ካንተ ጋር ይሁን። እኔ 13ኛ ትውልድ ሻይን ጨርሻለሁ። አሁን የሚቀረው የትንቢቱ መፈጸሚያ የሆነውን የኢቲኤልን መወለድ ነው። ግን ከዛ በፊት የአባቶቻችንን የሆነውን የጥበብ ቋንቋ ግዕዝን መማርና በዓለም ላይ ያሉ የሀገሬን ልጆች ሰብስቦ መጠበቅ። አንቺ በውጭ ሀገር ያለሽው ዶክተር፣ የሀገሬ ልጅ፣ አንቺ ያለሽ ሀገሬ ታማ ነበረ።
አንተ በውጭ ሀገር የተመራማሪ የሆንከው የሀገሬ ልጅ አንተ ያለክ መሬቷ ጾሟን አድሯ። አንተ በውጭ ሀገር የህግ ባለሙያ የሆንከው የሀገሬ ልጅ አንተ ያለክ ሀገሬ ፍትህ ተቋሎባታል። ኑ አሁንም አረፈድን። ተሰባስበን መሬቷን አርሰን የጥበብ መጽሐፍቶቿን መርምረን የትንቢቱ መፈጸሚያ የሆኑን ኢቲኤልን መወለድ ተስፋ ግን ጠብቅ። ተስፈኛዋ አያቴ እንደነገረችኝ በፍቅር እያየች እንደዚህ አለችኝ። አምባ ተራሮችሽ የጊዮን መፍለቂያ፣ ቀደምት ስልጣኔው ያንቺ መታወቂያ፣ የአፍሪካ ቀንድ ልዕልት የጥቁር እመቤት፣ የአዶሊስ ባህር በር የነገስታት ሀገር፣ የስልጣኔ ፈር መገኛ ለሰው ዘር፣ ሀገር የታላቅ ናት የተስፋይቱ ምድር። እኛ አንድ ስንሆን የፍቅር ዘማሪ፣ ንጉሱ ይመጣል የሰላሙ መሪ። የሀገሬ ተስፋ ሲፈጸም ትንቢቱ፣ ይሄው ዳግም መጣ ገብቶት ማንነቱ። ብርቅ ያጣሁኝ ስትል አይዞኝ ባይ አሌንታ፣ ወንድሞቿ መጡ ሊሆኗት መከታ። የጥሉ ግድግዳው ማገሩ ፈረሰ መበታተን ሊቀር፣ ሰላም ወረደልን እንደ ድሮው ሁሉ ዳግም ልንፋቀር ይላል።